ድንቅ ትወና ነበር። እባክህ እንደዚህ አታድርግ። ምን አደረግኩ? ለእኔም ላንቺ የሚጠቅም ነገር ነው ያደረኩት። እውነቱን ያወቀ ቀን ይገለኛል። እስከዛ በህይወት ካለሽ ማለት ነው። ምን? ኮዱን ንገሪ። የምን ኮድ? ሄ ድራማሽን እኔ ላይ አይደለም የምትሰሪ። የሄራን ብቸኛ ጓደኛ አንቺ እንደሆንሽ አውቃለሁ። ብዙ ነገርም እንደምታወሩ አውቃለሁ፣ ነግራኛለች። ስለ ሚስጥራዊ ቁጥሩም እንደምትነግርሽ ደግሞ እርግጠኛ ነኝ። ስለዚህ ንገሪ። ስለምን ነገር ነው የምታወራው? አታወሩም? ምንም የምታውቂው ነገር የለም? ምንም አልነገረችሽ? ስለምትለው ነገር ምንም የማውቀው ነገር የለም። ከሄራን ጋር እንደዚህ አይነት ነገር አናወራም። ኮዱን ትነግሪኛለሽ ወይንስ ከጓደኛሽ ጎን መተኛት ትፈልጊያለሽ? እባክህ አቁም። ታውቂያለሽ እባክሽ የሚስጥር ቁጥሩን። እንዴ እኔ ምንም የማውቀው ነገር የለም። ይኸውልሽ ሰላም፣ የነገረችሽን እያንዳንዱን ነገር አስታውሺ ሰላም፣ ነግሬሻለሁ። አንድ ቀን ነው የምሰጥሽ፣ አንድ ቀን። ትዕግስቴን እያሟጠጥሽው ነው። እኔ ምንም የማውቀው ነገር የለም። እባክህ በደንብ አስቢበት፣ በደንብ። ምን አይነት ጣጣ ውስጥ ነው የገባሁት? ጽኑ ምን ነው ድክምክም ብሎሻል? ምን ባክሽ፣ ያንን መጽሐፍ እኮ ጨረስኩት። ለዛ ነው የደከመኝ። ብዙም እንቅልፍ አልተኛውም። ያ ከሞት ጋር ቀጠሮ የሚለውን ሞትም በቀጠሮ ነው የሚመጣው። ውይ እንደዛ እኮ አይደለም የኔ ቆንጆ። ብታይ በጣም የሚገርም የወንጀል ድርሰት ነበረ። እንዴት ደስ እንደሚል ልነግርሽ አልችልም። ደራሲዋ አጋታ ክርስቲ ትባላለች። እና ደግሞ ብዙ ጊዜ ማለት ነው ከመጽሐፍ ቅዱስና ከዊሊያም ሼክስፒር መጽሐፍ ቀጥሎ የእሷ መጽሐፍ በመሸጡ በቃ ዓለምን ጉድ ያሰኘችው። እንደው ምን ተብላለች መሰለሽ? የወንጀል ነክ ድርሰት ንግስት ተብላለች። ደስ አይልም ታዲያ? ተርጓሚው ደግሞ ማን ነበር መሰለሽ? አሊ መሐመድ ይባላል። በጣም የወደድኩት የወንጀል ታሪክ ነው ብታይ። በቃ እንቅልፍ ሳልተኛ ነው ያነበብኩት። ኦ እኔ እንደዚህ አይነት ነገር አይገባኝም። ከሰዓት ግን ፕሮግራም እንዳለን ታውቂያለሽ አይደል? እንዴ አላቅም። የምን ፕሮግራም ነው እንዴ? የዘሉ ፌስቲቫል ነው። ኦ የምር ስታድርገው ነበር በእናትሽ። በአስራሹ ነበር የሚገርመኝ። የመግቢያ ትኬት እኮ ተልኮልናል። ደግሞ ለአንቺ ጥሩ ድል ይመስለኛል። በዛ ላይ ከሰዎች ጋር ትገናኝበታለሽ። አይ እንዲሁ ተጋባዥ እንግዳ ነው ሆኜ የሚሄድ የምፈልገው። እንዴ በሰው ስራማ የራሴን ፕሮሞት አላደርግም። እንዴ እንኳን አንቺ ብዙ ስራ የሰራሹ ቀርቶ ማንም አይደል እንዴ ምንም ስራ ሳይሰራ በየሰው መድረክ የራሱን ስራ የሚያስተዋወቀው? አይ እኔ እንደዚህ አይነት ነገር እንደማያስደስተኝ ታውቂያለሽ። ጀስት በቃ ፈታ ለማለት ብቻ እንሂድ። ማሞ ሌላ መታወቂያው ሌላ። እስከ መቼ ራስሽን ቀብረሽ እንደምትኖሪ አላውቅም። ስራዎችሽን ይዘሽ ከሰዎች ጋር ግንኙነት ማትፈጥሪ ከሆነ በጣም ከባድ ነው። ለማንኛውም የምትሄጂ ከሆነ እንዘጋጃች። እንዴ ምን መዘጋጃጀት ያስፈልጓል? እኔ እንደሆነ ቀለል ብዬ ነው የምሄድ የምፈልገው። እንዴ ትልቅ ፌስቲቫል እኮ ነው። በዛ ላይ ደግሞ በክብር ነው የተጠራ ነው። ፍክት ድምቅ ብለን ነው መሄድ ያለብን። ቃል በቃ አንቺ ያልሽው ብቻ ነው አይደል የሚሆነው? እንዴ ምንድነው እኔ ሁሌ የምለው? በይተነሽና እንሂድ። እሺ እንሂድ በቃ። እሺ ይሄን ጨርስ። አለቃ ይህ እየተካሄደ ነው። ይሄ እኔ እንግዳ ነው። እንኳን ደህና መጣ። እንዴት ነው መስተንግዷችን? ወደድከው? ከማን ጋር እየተጋጨ እንደሆነ አታውቅም። ለዚህ ደግሞ ዋጋ ትከፍላለህ።
በጣም ተጎዳ እንዴ? ያማል? አለቃ በቃ እኔ ልሂድ፣ አራሻውን ላክልኝ። ጥሩ መሄድ ትችላለህ፣ ግን ምንም አይነት ነገር እንዳታረግ። እሺ እሺ እሺ። የሴት ልጅ ክብር ዝቅ የሚያደርግ መጨረሻው ይሄ ነው። አጎቴ እንዴት ነህ? አለሁ፣ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ጥያችሁ ጠፋዋል? ኧረ ምን ጠፋለህ? ስራውን ቢዚ አድርግ የለ። እንግባ። የልጄን ገዳይ የገባበት ገብቼ ለፍርድ ካላቀረብኩ እኔ ጋሻው አይደለም። አይ የእሷ ደማ እንዲሁ ፈሶ ቀረኩ። ከዚህ በኋላ ምን ሊመጣ ብለህ እባክህ ምንም እንዳታደርግ፣ አንተንም ይገሉሃል። ህግ ባለበት ሀገርማ ዝም ብዬ አልቀመጥም። ለመሆኑ የታወቀ ነገር አለ? አጎቴ እስካሁን ምንም የለም። ፖሊሶቹም ከዛ በኋላ አልተመለሱ። አየህ፣ እነሱንም በገንዘብ ደልለዋቸዋል ማለት ነው። ይህ ነገር የተቀነባበረ ነገር እንዳለው ከጀርባው ይሰማኛል። እንዴ ስለምን ወንጀል ነው የምታወራው? አጎቴ እኔም ግምቴ እሱ ነው። እህቴ እንዴት ከእንደዚህ አይነት ሰዎች ጋር ልትገናኝ ትችላለች? ትልቁ ጥያቄ እሱ ነው። ይህ ነገር ከተፈታ ገዳዩን ማግኘት ቀላል። እማ ጥርጣሬ ነው። እህቴ ምንም አይነት ጠላት የላትም። እንዴት ከመሬት ተነስቶ ዝም ብሎ ይገሏታል? ምን ሊሆን ይችላል የኔ ልጅ? እማ እያንዳንዱን ነገር አጣራለሁ። ይህን ሚስጥር ሳላቅ ምንም አይነት እንቅልፍ አይወስደኝም። እመኚኝ፣ የእህቴን ገዳይ ለፍርድ አቀርበዋል። በል አርፈህ ተቀመጥ። የቀረኸኝ አንተ ነህ። አንተንም ገለው ባዶ እጄን ያስቀሩኝ እንዴ? ምን ነው ትንሽ እንኳን አላሳዝናችሁም? እረፍ፣ ተናግሬያለሁ። እማ ደግሞ ዝም ብዬ እንድቀመጥ ነው እንዴ የምትፈልጊው? ጋሻው አንድ ነገር በል እንጂ። በኋላ ይሄ ልጅ አንድ ነገር ቢሆን እኔ ሐዘኑን መቋቋም አልችልም። እባክህ ዝም አትበል። አይዞሽ፣ ምንም አይሆንም። እኔ እጠብቀዋለሁ። ደህና ዋላችሁ? ሜሮንዬ እንደምን ዋልሽ? ግቢ እስኪ ነይ ግቢ። ቆይ ግን መኪና ይዘን የምንፈላሰሰው መቼ ነው? በደንብ ስንለምድ። ከዚህ በላይ አንቺም ላይሰንስ አለሽ፣ እኔም ላይሰንስ አለኝ። እስከ መቼ ነው ራሱ በራይድ የምንንገላት? እና በራይድ መሄዳችን ነፃነታችን እናሰጣን አላሰጣንም። በራይድ መሄድ በጣም አሪፍ ነገር ነው። በዛ ላይ ደግሞ ስራ ካለሽ እዛው ውስጥ ሆነሽ መስራት ትችያለሽ። ስለዚህ ቦክስ ራይድ አሪፍ ነገር ነው። ወይ ወይ፣ እኔስ በዚህ ጉዳይ ላይ አንቺን አልችልሽ። ወረኛ የምሬን ነው።
ዛሬ በስንት ጊዜ የተመሰሉ ታዲያ ወዴት ነው እንዴ? ረሳሹ እንዴ? ስራ እኮ አለኝ። አሁንም የልብህን ካደረስክ በኋላ መሄድን አልታውቅም? ጥፍጥናሽ ጊዜ አይሽረውም፣ ጠረንሽ አይቀየርም፣ ውበትሽም ደግሞ እንዳለን። ታዲያ ጣፋጭም እኮ ይደገማል አይደል? ሂድ መለስ አትበይ። እኔ እኮ ከአንቺ ጋር ነኝ። የምትፈልጊውን ሁሉ አደርግልሻለሁ። የሀብቴን እኩሌታ ከፈለግሽ ውሰጂው፣ ያንቺው ነው። የገንዘብ ችግር እንደሌለብኝ ታውቃለህ። ታዲያ ምንድን ነው? በምድር ላይ ነፃነትን የሚያክል ነገር የለም። እኔ ደግሞ መታሰር ሳይሆን እንደ እርግብ መብረር ነው የምፈልገው። ታዲያ ማከለከለሽ? እንዳሻሽ መሆን ትችያለሽ። አይመስለኝም። እንዳንተ ፍላጎቴን የሚያቅልኝ ሰው ያለ አይመስለኝም። ስለዚህ ቶሎ ቶሎ እንገናኝ። መገናኘቱን እንገናኛለን። ከአንቺ ወዲያ ደግሞ ሌላ ሰው ልወድ አልችልም። ያልኩትን ግን በደንብ አስቢበት። ሴትዮ ከኔ ፍቅር ያዘሽ እንጂ ምንድን ነው የምትይኝ? ታውቃለህ፣ ወጣት እያለሁ እንዳንተ አይነት ባል እንዲኖረኝ ነበር ምኞቴ። አሁን እኮ አልፈለ እዚህ ደግሞ የምትሰራለህ? መቼም ይሄ አጋጣሚ ሊሆን አይችልም። እየተከታተልሽኝ ነው እንዴ? አንተ ልጠይቅህ እንጂ ባለፈው እንደዛ የሚበር መኪና ውስጥ ገብተህ ለጥቂት ተረፍክ። ዛሬ ደግሞ ይኸው እኔ ያለሁበት ሬስቶራንት አለ። ምንድን ነው የምትፈልገው? ሴትዮ ምንድን ነው የምታወሪው? እንዴ ቆይ እንጂ መልስልኝ። ምንድን ነው የምትፈልገው? አይመለከትሽም እኮ እየተከታተልከኝ ነው። ያምሻል እንዴ? አሁን ዞር በይልኝ። ቆይ እኔ የምልህ መርማሪ ነህ እንዴ? የሆነ ወንጀለኛ እየፈለክ ነው የምትመስለው። ቆይ ከኔ ምንድን ነው የምትፈልጊው? መርማሪ ቢሆን ባልሆን። ተረጋጋ እንጂ። ያን ያህል እኮ የሚያናድድ ነገር የለውም። እንዴትን ተቆጣጠረ። ትዕግስት ደግሞ ይኖርክ። ንዴቴን እንድቆጣጠር ነው የምትፈልጊው? ትዕግስት ባይኖረኝ ምን ታደርጊያለሽ? አይኖቹ የተረጋጉ ናቸው። ንዴት ባህሪ አይደለም አይደል? ምን እንደ ሳይካትሪስት ያደርግሻል እንዴ? ጽናት፣ ይቅርታ ስምህን እንኳን ነገርከኝም። ሴትዮ ከኔ ምንድን ነው የምትፈልጊው? ምን? ያው ተቸግረ ሳይ ልረዳህ እየሞከርኩ ነው። ምንድን ነው የምትረጂኝ? ምን እንደምፈልግ ታውቂያለሽ? ምናልባት የሆነ ቀን አስፈልግህ ይሆናል። ረጂ ሲያስፈልገኝ እንደውልሻለሁ። ለጊዜው ግን አመሰግናለሁ።
በሰላም ነው? ቆየሽ እኮ። በቃ እንሂድ፣ ፌስቲቫሉ እንዳያመልጠን። አንቺን እኮ ነው የምጠብቀው። እንደሚቆያችሁ ብሎ እየደወሉ ነበር። እሺ